እስኪ ዛሬ ደግሞ ዝም ብዬ ስለ ማይክሮስኮፕ አንድ ቀለል ያለች ትሪክ ልንገራችሁ። ማይክሮስኮፕ በምንጠቀምበት ሰዓት ስፔሻሊ መጀመሪያችን ሲሆን ፍሬሽ ስንሆን 40 ላይ ፊልድ ማምጣት በጣም ይከብደናል። ግን በጣም ቀላል ነው። ይህ ማለት ቀላል ነው ሲባል 40 ላይ ዳይሬክትሊ ፊልድ አመጣለሁ ማለት በጣም ከባድ ነው። ግን እናንተ ምን ታደርጋላችሁ? ስቱሉን ዩሪን ሳምፕላችሁን ቁጭ ካደረጋችሁ በኋላ መጀመሪያ ያለው ፓወር ፊልድ ላይ ወይም ደግሞ 10 ላይ አድርጋችሁን ፊልድ ታመጣላችሁ። 10 ላይ በምናደርግበት ጊዜ እዚች ጋር ያለችውን ያው ሙሉውን ዲያፍራሟን ሙሉን እንዘጋታለን። ላይት ደግሞ መጠን አድርገን የምንፈልገው ያክል ከተጠቀምን በኋላ ከዛ ምን እናደርጋለን? ቀጥታ 10 ላይ ፊልድ እናመጣለን። 10 ላይ ማይክሮስኮፕ አሪፍ እስከሆነ ማንም ያመጣዋል። በጣም ቀላል። ከዛ 40 ላይ ምንድነው የምናደርገው? 40 ላይ ቀጥታ 10 ላይ አሪፍ ፊልድ ካመጣን በኋላ ቀጥታ ወደ 40 ላይ አድጀስት እናደርገዋለን። ከዛ በኋላ ምንም አይነት እቺ ትልቋን ምንም አነካት እቺ የምታያትን እቺ ምንም አናሽከረክ ወይም ደግሞ ምን ነበር ኮራጅስ ምን ነው የምንላት እቺ ትልቋን እሷን ምንም አንነካም። አንደኛ 10 ላይ ፊልድ ካመጣን በኋላ እቺ ፋይን አድጀስትመንቷን እሷን ፋይን ያደረኩኝ ከዛ በኋላ እንደፈለኩኝ ስላይዱን ማንቀሳቀስ ብቻ እዚች ጋር ማለት ነው። እና እዚች ጋር ይሄን ሀፍ እናደርገዋለን ዳያፍራሙ እሱ ሀፍ ከዛ ላይ በምንፈልገው አክል ካደረግን በኋላ ከዛ በኋላ ምንም አይነት እቺ ኮር አጀስትመንቷን አንነካም። ፋይኗን ብቻ እየነካን እንደፈለግን እያንቀሳቀስን የፈለግነውን ፓራሳይቲሙን ኦቫም አይደንቲፋይ ማድረግ እንችላለን ማለት ነው። ይሄን አብዛኛው ጊዜ ያው ስንሰራበት በተለይ ወጥተን ስራ ስንሰራ በጣም ቀላል ነው። ግን አዲስ ግቢ ላይ ለሆናችሁ ወይም ደግሞ አዲስ ለሆናችሁ ተማሪ በጣም 40 ላይ ፊልድ ማምጣት በጣም ስለሚከብድ ነው። ቴንኪው